ሺህ ጊዜ እልፍ ጊዜ እልፍ ሺህ ጊዜ ሺህ ጊዜ እልፍ ጊዜ ባመሰግንህ እኔ አልጠግብም ባመሰግንህ እኔ አልጠግብም ባመሰግንህ። ስገባ ወደ ሰርጀሪ ሩም በጣም ቀዝቃዛ ነው፣ በጣም ነው የሚቀዘቅዘው እና ልክ ሳያቸው ሁሉም ወዲህ ወዲያ ሲሯሯጡ ይሄን አንዱ የመተንፈሻ ወይም አነስቴዥያ ለመስጠት አንዱ ለማለስ አንዱ በቃ ሁሉም የራሱን ስራ ለመስራት ሲሯሯጥ አየኋቸው። ሁሉንም ወደዚህ ወደዛ አልኩ አየኋቸውና አንዳቸውንም አላቃቸው። ከዛ ሰርጂኑ መጣ። ጌታ ሆይ ማቀው አንተ ዋና እንደሆን ከዚህ ቦታ ላይ ሁለተኛ ይሄን ሰርጂን ነው ማቀው፣ ሌሎቹን አላቃቸውም፣ ማናቸውንም አላቃቸው። ግን እያንዳንዱ እጅ በአንተ እጅ ቀየር፣ በቃ ሁሉ ሰው በአንተ እጅ ተለውጦ አንተ ሁን አስተናጋጁ፣ አንተ ሁን ሁሉን ነገር አድራጊው ብዬ በቃ እንደሚሞት ሰው ራሴ ጸጥ ብዬ ተኛው። በቃ ምንም አላቅማ። ከዛ በኋላ ምን እንደሚያደርጉኝ አላቅም። ዝም ብዬ መተኛት ነው የሚሻለኝ ብዬ ፍርሃትን በቃ በእንደዚህ አይነት መልኩ ወጥቶ በቃ አሁን እኮ እንዲህ ልትሆኝ ነው እንደዚህ ምናምን እንደዚህ ሊቆርጡ አይ ዶንት ኬር በቃ እዚህ ጋር ምንም ልሆን አልችልም። አሁን ራሴን ብድግ አድርጌ ራሴን አድኜ መውጣት የማልችልበት ሁኔታ ላይ ነኝ። በእግዚአብሔር መታመን ይሻላል። ስለዚህ ጸጥ ብሎ መተኛት እግዚአብሔር ነው አሁን ሰርጀሩ የሚሰራው፣ ሁሉን ነገር የሚያደርገው እሱ ነው ብሎ በእግዚአብሔር እጅ ላይ ራስን መጣል ለሚያዋጣኝ ብዬ በቃ በዚህ አይነት ማስተዋል ውስጥ እግዚአብሔር ከተተኝ። በቃ ከዛ በኋላ በሌላ መልኩ ደግሞ የመጣውን ብቻዬን ስሆን እዛ ክፍል ውስጥ የመጣውን ፍርሃት አሁን እኮ እግዚአብሔር ነው ዋናው ሰርጂኑ፣ እሱ ነው የሰርጂኑ አለቃ፣ እሱ ነው እውቀት የሰጠው። የእሱን እጅ ተጠቅመህ አንተ ነው የምታደርገው። የዚህ ሰው እጅ ሳይሆን የእግዚአብሔር እጅ ነው አዳኝ ሆኖ እኔን የሚያድነኝ፣ ስህተት እንዳይሳሳት የሚያደርገው፣ አብረውት ያሉት ሌሎችም ዶክተሮች ሁሉን ነገር የሚቆጣጠር እግዚአብሔር ነው ብሎ በእግዚአብሔር ላይ መታመን ነው የሚያዋጣኝ ብዬ በቃ ልክ ኃይለኛ እንቅልፍ ሲመጣባቸው ጸጥ ብላችሁ አይደል የምትተኙት፣ ጀስም ብዬ እዛ ላይ ተኛው። ቢበርደኝም እንዳታስበርዱኝ አደራ፣ ሙቀት አሙቁኝ አልኳቸው። በቃ ሙቀት ፈልጋለሁ፣ ከቀዘቀዛችሁኝ አስነጥሳለሁ፣ ካስነጠስኩ ጭንቅላቴ ዘሎ ነው የሚወጣው። እንደዚህ ነው ያልኳቸው። ዘሎ ይወጣል። ስለዚህ እንዳላስነጥስ ተጠንቀቁ። ከበረደኝ እንደሚያስነጥሰኝ ካሁኑ ነግራችኋለሁ፣ በኋላ እንዳትደናገጡ። ስለዚህ በተቻለ መጠን አሙቁኝ አልኳቸው።